እርገጡኝ አንድ ላይ አሁን ዩኒ ከዚህ ወዲህ ማለት አንዳንዴ ለካ ትለምደው አሁን ላይ ስክሮል ሳረግ ተነስቼ ሰላም ከሆነ ሚዲያው ያደረው ይገርመኛል። ሳልሰደብ ካደርኩኝ አዋይሽ ያንን ከለመድሽው ምንም አትሆኝም። እንደኔ ተስማምቶሻል ማለት ነው። በቃ አሁን የሚገርመኝ እንዴት አልሰደቡኝም ነው የምልህ። ለምጄዋለሁ በቃ ሰው ለካ ተብለክ መጨረሻ ላይ ያዞ ቁዳ ትለብሳለህ። እኔ አሁን እንደዛ ሆኛለሁ። እንዲህ አሉ። አሁን በባለፈው አይተህ ከሆነ እናቷ ትመጣለች፣ አባቷ ወንድሞቼንም ጨምሪን ያልኳት። እሱ ሮጣ ቤተሰብ ላይ የምትሄደው ነገር ትመቸኛለች። አንድ ነገር ልንገርህ ዮኒ፣ ቤተሰቡ ሚዲያ ላይ ስለመጣ የሚያፈርሰው አለ እንዴ? እንኳንም በህይወት ኖረውልኝ እንኳንም ተገኝተው እንኳንም ምንድን ነው መሰለሽ፣ እኔ ወደ ቤተሰብ ከተሄደ የሽንፈት ምልክት ነው። እኔ በዛ አምናለሁ። ብዙ ጊዜ ሞር እንደዛ ሲያደርጓ ያለው ሰሞኑን፣ በተለይ ደግሞ የማየው ብዙ ጊዜ ሴቶች ናቸው በዚህ ደረጃ የሚሄዱት። አብዛኛው ብዙ ወንድ ቤተሰብ ጋር ምናምን ጓገጭ ሲል ብዙ ጊዜ አላይም። ብዙ ጊዜ ማለት ነው ያየሁት። አሁን ሰሞኑን ግን ሮጠው ቤተሰብ ጋር ሄደው እምቡር ሲሉ ያለው። እዚሁ ግጠሚ፣ የተጋጠምሽው እዚሁ ነው፣ እዚሁ ጨርሼ በአለቀ ወንድሙን እህቷን አውቃለሁ። እነ ጥንፌ ገለቱ የራሳችሁ ክብር ነው የሚወርደው። በእውነት እውነቴን ነው። አይነፋ በጣም 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 አሁን ዮኒ ልንገርህ፣ በጣም ያሳቀኝ ፓርት እኔ ወንድሜ ትልቅ የመንግስት ኃላፊነት ላይ ነው የሚሰራው፣ ባለስልጣን ነው ብዬ አላውቅም። ወንድሟ ሚኒባስ ረዳት ነው ተብሎ የሚሸማቀቅ ኢትዮጵያዊ ያለ እንኳንም ሌባ ሆነ። ሚኒባስ አይደለም ከቻለ ለምን ፈረስ ጋሪ ረዳት አይሆንም? ሰርቶ ይብላ እንጂ ምን አገባኝ እኔ ምኖረው ለራሴ ነው። እኔ ሊያሳፍረኝ ባጃጅ ረዳት የለውም። ባጃጅ የለም ረዳት ወይስ የባጃጅ? ይሄንን እንደ መረጃ ይዘው መጥተው እድሜ ዘላለሜን እኔ ስናገር ነው የኖርኩት። የእናቴን ስም የአባቴን ስም ራሴ አንድ ቀን ደብቄ አላውቅም። የእናቷ ስም እንትና ነው እና የሆነ እንደው በጣም ምን አይነት ዘመን ላይ እንደደረስን እኔ አህብ ነው ምንድን ነው የማናደድና ሙድሽን። አሁን ምን መሰለሽ፣ እኔ አሁን ለምሳሌ የለው እኔ የምገጥመው ከራሱ ሰው ጋር ነው። አጨልላለሁ። ደስ ጠብሴ ነው ያለበት። እንደዛ ነው ዮኒ። ፐርሰናል ከግለሰቡ ጋር ስትነካካ ቤተሰብ ጋር ልጅ ጋር ካልሄድክ ሚዲያ ነው። የሆነ ቀን ሲበቃ ይበቃል፣ ትተወዋለክ። እሱን ነው ይድናል። ገባክ? ትረሳዋለክ። ቤተሰብ ጋር የደረሰን እናት አባትክን ልጅክን ምናምን ተናግሮ የሆነ ኢሜጅ ያበላሸ መስሎት ረጅም ርቀት ከሄደ በኋላ እንዴ አውጥቶ ነው እንደገና ጠበቃ ልሁንልክ ብሎ ይመጣል። እሱ ነው የሚያስጠላ። ዘላለሜ ጠበቃ እንዳትሆኝልኝ እድሜ ዘላለሜ። በእሷ አፍ እኔ በፍቅር ወይ በሰላም መነሳት። በዛ አንቺ ጀለስ ትንሽ ተሸውዳ ነበር። መልሳ ዞር ልትል ስትል ጓልሽና ፊክስ አርግሻል። አለቀ አለቀ አለቀ። ስለዚህ ያ ችግር አለ። አንዳንዶቹ ጋር አልቻሉበትም። አንዳንዶቹ ሶሻል ሚዲያን አልቻሉበትም። ሌላው ሁሌ ያልተነኩትን የሰው ነገር መቆፈር። አሁን ለምሳሌ እኔ ከአንቺ ጋር ስጣላ እሺ ልቆፍር እላለሁ። ከአንቺ ጋር ስጣላ ስለ አንቺ መረጃ ፈልጋል። ሳልጣላ ነገር የምፈልገው ለምንድን ነው? እኔ እኮ ሰው ያመዋል። አሁን ያለው ሶሻል ሚዲያ ትሬንድ ምንድን ነው? ሳይጣሉ ሳይነጋገሩ ጸብ ፍለጋ ይመጣሉ። ምናቸውም ካሳደርሽ ከነመፈጠራቸው ሳታውቂያቸው ይመጡና እሷ እንዲህ ናት ወይ እሱ እንዲህ ነው ብለው ይጀምራሉ። ፎዋ አልተጀመረ ጸቡ እና በጣም በጣም የሚያስቀኝ እንደዛ አይነት ባህሪ አሁን ፋሽን ተደርጓልና ትንሽነት ይመስለኛል። እንትናን አይታት ከሆነ የሆነ ኮንቨርሴሽን ነበራቸውና ልጅቷ ምንም እንደዚህ የሆነ ኔጌቲቭ ያላት ልጅ አይደለችም። ገብተዋል። ዩር ፌቨራይት ኢትዮጵያን ታውቃታለህ? ኤቭሪዌር ኤልሲ በጣም ነው የምትመቸኝ። ኤልሲ በገባትም ባልገባትም በተረዳችሁም ባልተረዳችሁም መልኩ ጊፍት ትሰጣለች እና ያ ምንም የምታውቀው ነገር የለም። እሷ እኮ አማርኛ እያስለመድናት ነው ገና። ከኤልሲ ጋር እንደዛ ኤልሲ እንትን እያለቻት ገስት ላይ ገብታ ምናምን አይቼ አልኩኝ በቃ ሴትዮ ልክ ነሽ በሉኝ ነው። ልክ አለመሆኗን ግን ራሷ ታውቀዋለች አልኩኝ ለራሴ ገርማኝ። ያና አሁን ስታውቅ አንደርስታንድ አላደረገችም መሰለኝ። ሰዎች ነገሯት ለኤልሲ። ኤልሲ ሌሎች እኮ ሲሰደቡ ወሳብ ወንድዬ፣ ሌሎች ሲሰደቡ እኮ ጊፍት መስጠት ማለት ሰፖርት አረግሽ ማለት ነው ብለው ነገሯት። ሲል ነው ላይ
ሺ ወዛፍን ፎን ሲነግሯት አይ እምወዳቸውን ሰዎች እየሰደብሽማ ጊፍት አልሰጥሽም አለቻት። ኤምሲን እኮ አይደለም የምልክ እሷ ኤምሲ ጋር ገስት ላይ ገብታ ሴትዮዋ ራሷ ማለት ነው ነጭ ቅማል ገስት ላይ ገብታ ለምን እንደምትሰጪኝ ውስጥሽ ያውቀዋል አይደለም? ይሄ የሆነ ሳይካትሪስት የምትጫወት ወይ ፈጣሪ ያን ድራማዋን ልትጫወት ውስጥሽ ያውቀዋል ለራስሽ መልሹ ምናምን ትላለች። ራሷ እኮ ደንበኛ ሚጥሚጣ የእሷን ብቻ ነው ቀድማችሁ ስም ያወጣውላት፣ እኔ ሳላወጣላት ይለፍላት። ተቀድም ያለው ከአንተ ጋር ክብሮ ነበራቸው። አዎ ክብሮ ሞዴሬተሩላ ሰታይ ምናምን እሱማ እኛም ተሰጥቶናል። ተሰጥቶ በጊዜው ነበር። ሹመት እኮ አለ የሆነ ጊዜ ላይ እዛ እኮ ምን መሰለህ ካላግባባ ያለ እየመጣችሁ ገስት ላይ ቁጭ በሉ ማለት ጀመረች። ቤታችንን ዘግተን ባታወሩ ገስት ላይ ቁጭ በሉ ጭራሽ። እና የኔን ቤት ዘግቼ እሷን ቤት ላሞቀኔ ማለት ነው። አዎ ትቀድም ያለሽ እየሄድሽ ቀልደኛ ሴትዮ ደፋር ናት፣ ደፋር ናት። እኔማ ቀጥልን ያደረግኳት የምን መፍታት እርገጭኝ እንዳታቆሚ ብዬ አንድ በአንድ ቤተሰብ ለቅመሽ እንደዚህ ካልሽ አትበሽቅማ። ገባሽ? አሁን ምንድን ነው ሙዱ ምንድን ነው ያልገባቸው? ምን ነው ዝም አላቸው አይነት ጭውቴ ከተጫወች ይፈታሉ። ብዙ ጊዜ ያየሁት እሱን ነው። ብዙ ጊዜ አይቻለሁ። ይሄ ችግራቸው ምንድን ነው? የአንዳንዶቹ ከማን ጋር እንደሚጣሉ አያውቁም። ሶሻል ሚዲያ ገብቶሻል፣ የወረት ጉዳይ ነው። አንዳንዴ የኔ የምታያቸው ሰዎች መቅረት አለባቸው ብዬ አስባለሁ። ማትነቂያቸው ምናምን ለምሳሌ ያውላ ቀውጢ ሲፈጠር ከፍራውልን እኔ ግደኝ አክባሪ ነው አለቀ። ለምን አይገለበጥም? ቲክታክ አይመለከተኝ። ገባሽ? ምንም ቢሉሽ ስድቡንም ችለሽ መዋጥ አለብሽ። ወዳጅሽ ነው፣ ሌላው ቀሪ ነው። አሁን ተረሳ አይደል ሁሉ ነገር። ሁሉም አይ ሰው ይታዘብሻል። በዛ ሰዓት አብረሽ ተቀይረሽ ረግጠሽ ቢሆን ገስዋት ነገርሽ ሁላ ይበላሻል። እና የኔ ማንነት ምንድን ነው? የኔ የሆኑ ሰዎች የፈለገ ቢሆኑ የፈለገ አጠፉ ቢባል አልሰማም። በውስጥ አውራቸዋለሁ። ይሄ ወዝጋው ነው እላለሁ። አሁን አንቺ ተነስተሽ ሰውን አልረግጥም። ለብቻዬ ጥብሴን ነው በልቼ የምወጣው። ጥብሴን ለብቻዬ ረግጬ ዋስ ብዬ ቤተሰብ ጋር ሳልሄድ ምን ሳልሄድ ማጨለል ይችላል። ሌሎቻችሁን ከዚህ ዮኒ ማለት ሶሻል ሚዲያ ነው ኦን ዘ ቶፕ ኦፍ ዳት ኢን ዘ ኔም ኦፍ ዩ ኔቨር ኖው አባውት ቱሞሮ ላፊ ሄደክ ፋይናሊ ምንድን ነው የሚሆነው? ገባት? ቤተሰብ ድረስ ከሄድክ ወዲህ ሚዲያ ነው። ነገ ልትገናኝ ትችላለህ፣ ምድር ላይ ልትገናኝ ትችላለህ። አታውቅም። በግለሰብ ለተጣላኸው ነገር እኮ ምንም ልትባል ትችላለህ እንደ ግለሰብ። እኔ ወጥቼ ያልኩት ነገር ሁሉ እውነት ነው ማለት አይደለም። አንተ ወጥተህ ያልከው ነገር ሁሉ እውነት ነው ማለት አይደለም። ግን ለሰዓቱ ልትበሻሸቅ ብዙ ትባባላለህ። ግን ልጆችህ አባትክ፣ እናትክ፣ ወንድም፣ እህት፣ ትዳር ምናምን that's not fair። እሱ ነው ችግራቸው። በኋላ እኮ ነው ያንን ሁላ ከነኩ በኋላ ምንም እንዳልተፈጠረ ሰላም መፍጠር ይፈልጋሉ። ሽንላቸው አብዛኛዎቹ በጣም ነው የሚያሳፍረው። እኔ እግዚአብሔር የማመሰግነው ለምን እንደሆነ ባላቅም ከልጅነቴም እናት እኔን ላሰኝ ነው የምባለው። ገባሽ? እንጂ እንትናን ሚስቴን ላስካት ምን ልጆቼን ላስካቸው የሚለኝ ሰው የለም። ወንድሜን አጎቴን የሚለኝ ብዙ ሰው የለም። አሁንም መሆን ያለበት ያ ነው። ለሌሎቻችሁ ሶሻል ሚዲያ ላይ እንደቆየን ሰዎች ስናገር ከኔ ጋር ጸብ ካለ ሄዱብኝ። ጉቺ ካለች እርገጧት በራሷ መንገድ። ቤተሰብ ጋር አትድረሱ። ወንድም እህት ምናምን ብዙ ሰዎች ርቀት ይሄዳሉ። እኔ ቤተሰብ ባልጠቀም ሶሻል ሚዲያ ደስታው ነው። ያንቺን ቤተሰብ ራሱ ደስተኛ ነው። የማን ቤተሰብ ደስተኛ ነው? ማንም ደስተኛ የለም ሶሻል ሚዲያ ላይ በሚያይ። የትኛዋ ኢትዮጵያዊ እናት ልጇ ተሳዳቢ እንድትሆን አድርጋ አሳድጋለች? ጎረቤትስ ተዉት፣ እናትን ጎረቤት እንኳን ቆጥጦናል እኮ። ሌላው ምንድን ነው? ጉትዬ ጠፍቷል። በሰላም ነው ወይ? ከሚንግሱን ብሎ ፖስት አድርጎ አየሁኝ። አላየክም? የሆነ ቪዲዮ ፖስት አድርጎ ነበረ። አላየሁትም። ምን ሆኖ? እኔ እንጃ። የዘመን ወለድኩ ብሎ ነው። ወለደ እንዴ? አርግዞ አልነበር?
አረ ዮኒ ተወኝ፣ አታነካካኝ። እኔ አምፋይን ተው ዮኒ አታነካካኝ። እኔ ደግሞ ወዶ መስሎኛል። ከዚህ በላይ ምን ሊሆን ነው? ትቀልዳለች እንዴ? ማንም ምን እንደገባኝ ታውቃለህ? እዚህ ሚዲያ ላይ ቆየሁበት ጊዜ ይሄ የሆነ ሰው ጋር ተግባብተህ አውቀከው ምናምን ይሄ የሚዲያ ሰው ከዛ ምድር ላይ ማግኝተከው ምናምን ስለ አንተ ላይፍ ዲቴል ባያቅ which is really blessed። ይሄ ሰው አሁን የሚገርምክ ነገር ጅኒውን ያውቀዋል እዮዳ እና ከኔ ጋር በነበረው ጸብ በዛ ልክ እኮ ጅኒው መናገር አይጠበቅበትም። ምን አገናኘው ጅኒው ጋር? በቃ የኔ ሰፖርተር ስለሆነ ነበር። እኔው ጌታ ምስክሬ ግቡና ይሁ አንድ ጊፍተርን የእንትና ጊፍተር ነው ብዬ ረግጬ አላውቅም። አምጡ የሚተዋወቁት ስንት ዓመት የሚደዋወሉ ሰዎች ናቸው። አንድ ሀገር ነው ያሉት ምናምን ማለት ነው። እኔም በተናገረሱን አብሮ ይቀጠቅጠዋል። ጊፍተር ምን አገባው? ጊፍተሮች ምን አሁን ለምሳሌ የሆነ ጊዜ እንዲያውም ዳይቦ የሚባል መጣ እኔ ጋ በውስጥ አወራኝ። ስለ ዲቦራ ላውራ ሲል አይ አንተና የዲቦራ ጉዳይ እዛው ጨርሱ እኔ ጋ እንዳትመጣል። ዳስ ፐርሰናል ገባሽ? አብረው አሪፍ ጊዜ ማሳልፈዋል፣ ተጣልተው እኔ ምን አገባኝ? ለማስታረቅ ከሆነ ከች ብዬ አስታርቃለሁ። ከዛ ውጭ ግን እኔ ማቃትን የምታከብረኝን አንድ ቀን በክፉ ስሜን ያላነሳች ልጅን ምን ብዬ ተደርቤ ነው ለሱ ማግዘው? አንዳንዱ ጭንቅላት የለው እና እኔ ያልነኩኝን ሰዎች ግደኝ መንካት አይመቸኝ። አሁን ይልቁኑ አንድ ስራ መስራት አለብኝ። አንድ ስራ ትኩስ ነው ወይስ አሁን መስተካከል የሚችል ነገር አለ? በአንቺና በሆነ ሰው ምክንያት ከኢንቨስተሮች ጋር ጸበኛ ነሽ የሚባል ጭምጭም ታሰማ። ባለቀ ሰዓት ከመንሱሬ ጋር ይጣላል። ባለቀ ሰዓት ምን ነክቷችሁ ነው? ምን አነካካችሁ? በፊት አስታውሳለሁ። አሁን ምን ተገኝቶ ነው? ወይስ አንቺም ባለሀብት ስትሆኚ የባለሀብቶች ጸብ ነው? አዎ የባለ ሀብቶች ጸብ ነው። አሁን አልገባኝም። አንቺም 11 አንበሳ ታወርጃለሽ፣ የሆነ ቤት አንበሳ ቸግሮናል ሲሉት ላጣርገሽ አንበሳ ታወርጃለሽ ምናምንና ወደ ኢንቨስተርነት ስለገባሽ እንዴት ነው? የሀብታም ጸብ ነው ይሄ ነገሩ? አጋጣሚ ነው። ያን ያህል እንደዚህ ለክፉ የሚሰጥ አልነበረም። ግን ያው አጋጣሚዎች አሉ አይደል? ይሄ ለቀልድ ምላት ነገር ምንድን ነው ያለው? ከስንት ብቻ ነገር እየፈለገኝ ነበር ያን ሰሞን፣ ግን ለምን እንደሆነ ፖይንቱ አልገባኝም። የሚገርም አዲስ ኢንቨስተር ስለሆንሽ ነው ስላልገባኝ ነው። ይመጣል እኔ ቤት ጆይን ሲላየዋለው ምናምን ኤክስፔክት አደርጋለሁ። ለምሳሌ አሁን ዮኒ መተክ ጆይን ስትል ካየው ከአንድ 2-3 ቀን በተከታታይ ዮኒ ምንድን ነው እየገባ ከሀይም አትለኝም እንዴ ምናምን ኖርማል ዋት አይ ሴድ። ከዛ አምኖተ ቲክቶከር ብሎ ጻፈልኝ። ከዛ እንዴ መንሱር የቲክታክ ላይ አይደል እንዴ የምናውቅ? እንትኑን ስነካው ስንት ነጥብ ምናምን ሚሊዮን ተከታይ እንዴ ዋትስ ጎይንግ ኦን አልኩኝ። ታዲያ ካልሆነ ለምንድን ነው ይሄ ሁላ ሰው ምናምን ብዬ መልስም አልሰጠሁትም። ለዛን ቀን ዝም አልኩኝ። ከዛ በሌላ ቀን እንደዚሁ መጣና ገስት ላይ ላሉ ሰዎች 100 ኮይን ምናምን ሰጠና ሰላምም አላለኝ ምናምን ወጣ። ጭንቅላቴ ውስጥ ያስኩት ታውቃለህ፣ ለሆነ ነገር እየፈለገ እንደሆነ ገባኝ። ከዛ እኔና ቤታዬ ጌም እየተጫወትን ነበረ። ከዛ እኔ ጋር መጣና ዮኒ እንግዲህ ሰላም ነን፣ ኢትዮጵያ ሄድኩ ጊዜ ሁላ ደውሎልኛል። ምሳ ሁላ ልንበላ ተቀጣጥረን ሳይመቸኝ ቀርቶ ቀርቼ ነው። ምሳ ሁላ ሊጋብዘኝ ተቀጣጥረን አልተመቸኝም ቀረሁ እና መጣና ሀይም ባይም ሳይለኝ መጣ። ጆይን አለ ወጣና በዛ በኩል ሄዶ ለቤታ 100 ኮይን ሰጠ። ከዛ ልክ ስሙን ስትጠራ ምነው እንዴ እኔ ጋር አሁን 100 ሰላምም ሳይለኝ ይሄ ልጋጋም ቆይ 100 ኮይን በዛ ጋር 100 ሰጠ አይደል አልኩኝ። እችን ያልኩት እቺ ልጋጋሟ ብራንድ ሆነች።
አዎ ኦልሬዲ ሁሌ የምመናት ነች ማለት ነው። አበዳሏ እዛ ኮመንት ላይ አበደ፣ ያዙ ይልቀቁኝ፣ በጣም ሲሪየስ ነኝ፣ ይቅርታ ትጠይቀኝ፣ በዚህ ግባ በዚህ ውጣ፣ የኔ ሰዎች እዛ አሉ፣ ኮንታክት ያደርጓታል፣ እንዲያረጓታል ምናምን። እኔ ምን ነኝ? ያው ታውቀኛለህ፣ ኮንታክት ካላረጉኝ እንደውም በቃ ሌላ ችግር ነው አልኳወጥች። ወይ እኔ ላርጋቸው ወይ እነሱ ያርጉኝ። እና መጥሪያ አልመጣልሽም? ችግሩ ምን መሰለክ፣ አሁን አንተን ራሱ ተከትለው የሚመጡ ሰዎች ስላሉ ጠቅለል አድርጌ ልንገራቸው። ይሄ ህግም ያው መተህም አይተከዋለን፣ ሀገሩን ታውቀዋለህ። ዝም ብሽ የማይባልበት ሀገር ዱባይ፣ እንዲያውም አሜሪካ ይሻላል። እንግዲህ ወይ ከኔ ጋ ያለው ወይ ከአንተ ጋ ያለው አልኳን ደግሞ ጥቼ ያ ለባህሉ ድምቀት እኮ ይሰከሳል። ዝም ብለሽ ኢንቨስተርነት አለ እንደ ሰዎች ከሌሉሽ ይሄማ አይሆንም። ልክ ነው። በቃ እኔም ተናደድኩ ታውቃለህ። እኔም ወጥቼ ከኔ ጋ ያለው ከሁሉም ይበልጣል አልኳ። አይ የእናንተ ፔስ ቢሆን ደስ ይለኛል። ለምን እሱም ተናጋሪ ሰው አይደለም ምናምን ነገር እውነት ለመናገር አይ ነው። ስለዚህ ብናበራው ደስ ይለኛል ከሱ ጋር። አበራችሁ? አይ ፒስ ፒስ። አረ በደንብ ይሄ መባባሉ አሪፍ ነው። ድንበር የምታልፉ ሰዎች አይደላችሁ። አረ በፍጹም ድንበር። እኔ ያሳመመችኝ ይቺ ቃል ነች። በኖርማል ራሱ እኔ ጋር መጥቶ ጽፎ ጉቺ ለምን እንደዚህ ያልሽኝ ሶሪ በይኝ፣ እኔ እንደዚህ አይነት ሰው አይደለሁም ቢል ሶሪ ላለው ገባክ? በጣም ትልቅ ኤግዛጁሬት አደረገው ምናምን። በዘ ኔክስት ዴይ ወጥቶ ምን አለ? እኔ እኮ በጣም የደበረኝና የተሰማኝ እማከብረው ሰው ነበር፣ ስድብ አይሳደብም ብዬ የማስበው ሰው ስለሆነ ነው እንጂ አሁን እኮ ባትናገሪ ከዚህ በኋላ አለችኝ። ኦኬ ብዬ ፈትቻለሁ፣ ሳሪ መሀል ስለገባች። አይ ሳሪቾ በጣም ጓደኛዬ ናት የረጅም ጊዜ። ውይ በጣም የረጅም መታረቅ አለባቸው ቤተሰብ መንሱርና ጉቺ። አሁን ሁለቱም ኢንቨስተሮች ስለሆኑ ባይጣሉ ደስ ይለኛል። እኔ እንደዛ ባይ ነኝ። የሆነ ቀናገር ቀምረጋል። አይ እውነቴን ነው። ይህ አሁን እኔ 11 አንበሳ ካየው በኋላ የክቡርነቱ እያልን ክብርት እያልን እንደ ዝም ብሎ ዋቴ ቲክታከር አይደለም፣ ክብርት እያልን ነው የምናወራው። እንዴ ትቀልጃለሽ እንዴ? እንደዛ ነው መሆን ያለበት በእውነት። ሌላ ምንድን ነው ሶሻል ሚዲያ ውዝግብ። እኔ ሶሻል ሚዲያ ላይ መጡ ትንሽ ወዙ እንኳን መለስ ያላለ ሰው አኬ ብቻ ነው። እኔ ያሳዝነኛል። ባይዘው ማለት ነው ወዙ እንኳን ትንሽ ሰው መጡ እኮ አፈር መስሎ የመጣውላ ወዛ አብዝቶ ሞላ ብሎ መልኩ ተመልሶ ምን ብሎ አይተናል። እውነት ነው። ይሄ አሲዳ ምን ሆኖብን ነው ግን? ምንድን ነው እሱ ብቻ ነው ያልተመ